ቤታችን ውስጥ ከገጠር ያመጣናት ትንሽዬ ሰራተኛ ነበረችን። ልጆቼንና እኛን በልጅ አቅሟ ትካድመን ነበር። አላህ ይቅር ይበለኝ። የበደሎችን አይነት ሁሉ እናሳረፍባት ነበር። ከጥሪ ከዘገየች ባለቤቴ በኤሌክትሪክ ሽቦ ይደበድባታል። ስራዋ ላይ ከዘገየች እንደበድባት ነበር። በጊዜ እንድትተኛ አንፈቅድላትም። በጠዋት ተነስታ ቁርሳችንን ትሰራለች፣ ቤት ታጸዳለች፣ ልጆችን ትምህርት ቤት ታደርሳለች። ከኛና ከልጆቼ የተራረፈ ምግብ እንጂ አልሰጣትም ነበር። የበደሎችን ሁሉ አይነታ እንፈጽምባት ነበር። ከድብደባና ከለቅሶ ብዛት ሁለት አይኖቿን ስታጣ ከቤት አባረርናት። ከገጠር ካስመጣናት እኛን ውጪ የምታውቀው ስላልነበረ ሕይወትን ጎዳና ላይ መሰረተች። የመጀመሪያ ልጄ ከዩኒቨርሲቲ ተመርቆ ከወጣ በኋላ ትዳር መስርቶ የሚያምር ወንድ ልጅ ወለደ። ኢና ሊላህ ወኢና ኢለይሂ ራጂዑን። ልጁ አይነ ስውር ሆኖ ነበር የተወለደው። ያልሄድንበት ሐኪም ቤት የለም። የልጁን አይን መመለስ አልተቻለም። ደስታችን ተሰለበ። በእጅጉ አዘነን። ከአንድ ዓመት በኋላ የልጄ ባለቤት አረገዘች። ሴት ልጅም ወለደች። ዶክተሮች ልጅቷ ጤነኛ እንደሆነች አረጋገጡልን። ትንሽ በወንዱ ልጅ የደረሰብንን ሐዘን በዚችኛዋ ቆንጆ ልጅ የተካስን መሰለን። ልጅቷ 7 ወር ሲሞላት ወደ አንድ አቅጣጫ ብቻ ስትመለከት ተጠራጠረን። ወደ ሐኪም ቤት ወሰድናት። ኢና ሊላህ ወኢና ኢለይሂ ራጂዑን። አይነ ስውር እንደሆነች ተነገረን። ባለቤቴ ራሱን ስቶ ወደቀ። የአእምሮ ጭንቀት ያዘው። ወደ አእምሮ ሕክምና ወሰድነው። አባቷ ወይም ልጄም በጭንቀት ተያዘ። ባለቤቱም ከሱ ባልተናነሰ ሁኔታ ለአእምሮ ጭንቀት ተዳረገች። ምንም ሊያገግሙ አልቻሉም። ቤታችን ሐዘን በሐዘን ሆነ። ቀንና ማታ ለቅሶ በለቅሶ። የዛን ቀን ከቤቴ ቁጭ ብዬ ሳለሁኝ የበፊቷን ሰራተኛዬንና የሰራንባትን ግፍ አስታወስኩኝ። አልጀዛኡ ሚን ጂንሲል ዐመል፣ ክፍያ በሰራኸው ሥራ ተመሳሳይ ነው የሚለው ታወሰኝ። ጎዳና ለጎዳና ይህችን ሰራተኛዬ አፈላልጋት ጀመርኩ። ራቅ ካለ ስፍራ አገኘኋት። ይቅርታ